እንዴት ዋልሽ አረጋሽ? ሰላም ነው። ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካኝ ብለሻል ነበር እንዴ? ምን ሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለች? እሺ ምን ሆነሽ ነበር? እንደው ታች ሰፈር የሆነች ልጅዋ የሞተችባታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን ያንቺን አርጓት ነበር? አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ ከሱቅ? እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። ምን ፈልገሽ ነው ታዲያ? እስኪ ላስቸግርሽ ነበር እንደው ትንሽ ከክራውደርሽ ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፍ ነበር። አሁን እኛ ቤት መጣ በደር በመደር ማህበራዊ ኑሮ ነው መሰለኝ። አረጋሽ ታይ ለማጭ ቀሚስ ነው የነበርሽው። ሹገር ማሚ ሆንሽ እንዴ? አረጋሽ እላፊ ቃል አትነጋገር። እኔ ማይኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ክሪስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ክሪስቴት የፈለግሽውን ገዝቼ አኖርሻለሁ እናቴ ሙልቅቅ አርጌ ያለኝ ኢብራሂም አንቺ ያርግልሽ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ እስኪ አታፈንጅ በሬ ላይ ለማትቆይ ብዙ አስካለች ወይ መጣሽ? እንዴት ነሽ? ደህና ነሽ? እያበሩ ቁጭ በይ እስቲ። ያለ ጉዴ ቆየሽ እኮ እየጠበቅኩሽ እንጀራ እየጋገርኩኝ ነበረ። ወይ ኧረ በእናትሽ ጉድ ሆነናል፣ ጉድ ሆነናል። ትናንት ማታ ልጄ መጣች። ከአረብ ሀገር መጣች። እንዴት መጣች? አርግዛ መጣች። አሁን ምን እንደማደርግ አላውቅም። ባሏን አዳድሬያት እንደ ሰው ዳርኳት ኳልኳት። አሁን ሄዳ ብር ይዛት ትመጣለች ብለን እኛ ሰፈራችን እየጠበቀ ጎረቤት ተይኝ እባክሽ ተይኝ። አሁን ምን እንደምለ መፍትሄ ነው። ጭራሽ ደግሞ ወሯ ገብቷል። እኔ ምንም አላዘጋጀው ምን እናድርግ እስቲ? አሁን እስቲ ምን ብላት አላውቅም። እንደው ቅበሪኝ እስቲ ቅበሪኝ። እንደው ምን እናድርጋት እስቲ? ያት እስቲ አሁን ያት እስቲ ሚሚ ያ ምን እስቲ አንቺ ጉድ እንደው አያልቅም። እንደው ምን እንደሚሻልሽ እንደው ኧረ እንደው ያት እስቲ ምን ሆነሽ ነው ተፈጠረ የምለው ነው። ሰላም ናናዬ ሰላም አለልሽም? እዛው ምን ይደረጋል ነው ከዛው ወይኔ እዛው ጭራሽ እኛ ልብስ ብር ይዘሽ ትመጣለሽ ብለን እኛ ስንጠብቅሽ አንቺ ይሄን ይዘሽ ልጅ ጸጋ ነው ግን ከማን ያረገሽው? ከማን ነው? እስቲ ከፓኪስታኒ ነው? ከማን ጋር ነው? እሺ ጭራሽ ትቆጫለሽ። ጭራሽ እኔ ልጅ ልቻል ወይስ እናንተ ጭቅጭቅ ልቻል? ወብዴ ቅበል ምን የለም እንዴት አሁን እሺ ምን ሆኜ ነው? እሺ እንግዲህ በምን ታሳድጊው ነው? እሺ አባቴ ልጅ ታሳድጊ ነው? ጭራሽ ደግሞ ከሰው ነው የምትይው? እኔ አላቅልሽም። ኧረ ወይኔሽ ምንድን ነው የምናደርገው? አሁን ደግሞ ያመኛል እያለች እኮ ነው። እኔ ግራ ገብቶኝ ነው። አሁን ያመኛል አመመኝ ያለች እኮ ነው የተንቆራጠጠች። ኧረ እናቴ ኧረ መጣ መሰለኝ። ኧረ ወይኔ ኧረ ወይኔ ሰውዬው ደውይ እስቲ ሰው ደውይ ባጃጅ እንኳን መጥቶ ሰዳት እንጂ